ሰላም የቻናሌ ቤተሰቦች ዛሬ በኢትዮጵያ ውስጥ ከአንድ ቦታ ወደ ሌላ ቦታ ትራንስፖርት ለመንቀሳቀስ ምን ያህል አማራጮች አሉ? ከጥንታዊ ከእግር ጉዞ ጀምሮ እስከ ዘመናዊ በአየር በራሪ ድረስ እያንዳንዱን ስቴፕ ባይ ስቴፕ እንሞክራለን። ዝግጁ ናችሁ? ዝግጁ ካልሆናችሁ ዝግጁ ሆኖ አንድ ላይ ጉዞ እናደርጋለን። የመጀመሪያው መሰረታዊ የትራንስፖርት አማራጭ እግር ጉዞ ነው። እግር ጉዞ ከገጠር ጀምሮ እስከ ከተማ ያልገባበት የለም። በዛ ላይ ጤናማ ነው፣ ወጪም የለውም። ነገር ግን ትዕግስት ይጠይቃል። በተለይ ገጠር አካባቢ ተራራማ ቦታ ስለሆነ የየዕለት ተግባራቸው ነው። ስለዚህ አሁን ደግሞ እንደምናደርገው ለ15 ደቂቃ ያህል በእግራችን እንጓዛለን። የእግር መንገዳችን እንደቀጠለ ነው። እግራችንን በአግባቡ እየተጠቀምንበት ነው። ትንሽ የፀሐዩ ይከብዳል። ጠዋትም ቢሆንም በሰዓት ያለው ፀሐይ ትንሽ ይከብዳል። ነው ብቻ ነው የሚያደካከመው፣ ግን አሪፍ ነው። 10 ደቂቃ ይቀረናል። እንሂድ። ካሁን በአጠቃላይ ለ10 ደቂቃ ተጉዘን 5 ደቂቃ የእግር ጉዞ ይቀረናል። እሱንም እየተጓዝን ነው። የ15 ደቂቃ የእግር ጉዞን ጨርሻለሁ። በእግር መጓዝ በጣም አድካሚ እንደሆነ ነው። አሁን ላይ ብዙ ሰዎች አጭር መንገድም ቢሆን ታክሲ፣ ሌሎችን አማራጭ ነው የሚጠቀሙ። ለቋሚ ለትራንስፖርት መጠቀም ግን የእግር ጉዞ እንደምታውቁት አሁን ወደ ቀጣይ እንሄዳለን። ወደ ፈረስ ጋሪ እንሄዳለን። አሁን ወደ ጥንታዊ ሞተር ወደ ፈረስ ጋሪ ተሸጋግረናል። እሽከበሌ ይላል። ሰላም ነው ባለጋሪ? አለን ይመስገን። የፈረስ ጋሪ ስራ እንዴት ነው? ስራ አሪፍ ነው፣ ምንም አይልም፣ ተመስገን ነው። ይኸው እየሰራ ነው። አሁን ላይ እንዴት ነው? አሪፍ ቢዝነስ ነው? ገቢ ያገኛል? አዎ ያገኛል። ምን አለም እንግዲህ ያው እንዳየሩ ማለት አይደለ፣ በቃ ውሃ በጠፋ ሰዓት ምናምን ራችን ለውሃ ሲጠፋ አንደኛው ተጠቃሚ እኔ ነኝ ማለት ነው። እንግዲህ በኢትዮጵያ ውስጥ ፈረስ ጋሪ ማለት ነው ከዋና ከተማ ከአዲስ አበባ ውጪ ሁሉም ከተማ የሚጠቀሙት ነገር ነው። ብዙዎቻችሁ ክፍለ ሀገር ኑራችሁ የምታውቁ ሰዎች የጋሪ ትውስታ ይኖርባችኋል እያሰባለሁ። እስቲ እሱን ነገር ኮሜንት ላይ ያስቀምጡልኝ። የፈረሱ ስም ማን ነው? ድንጉላው ይባላል። ድንጉላው። አሁን ከአንተ ጋር ስንት ጊዜ ቆየ? ኧረ ይኸው 2 ዓመት ቆይተናል። ተስበን ብዙ ጊዜ ምግባቸው ምንድን ነው የምሰጣቸው? ፉርሽካ ነው። 1 ኪሎ 70 ብር። ቢያንስ አሁን በቀን ምን ያህል ምግብ ይበላል ማለት ነው? 4 ኪሎ በቀን ይበላል። 4 ኪሎ በቀን ማለት ኦልሞስት 400 ብር እንደማለት ነው። በጣም ውድ ነው እንጂ እኔ ራስ በቀን 400 ብር አልበላም። እንግዲህ እንደምታዩት የኢትዮጵያ ፈረስ ጋሪ ትራንስፖርት ይሄንን ይመስላል። ግን ትንሽ ፀሐይ ከሆነ ከባድ ነው። የደመኪና ሰስፔንሽን ስለሌለው ውዝዋዜ ወገብ ምናምን ነገር ይጠይቃል። እንዴት ነው ግን አሁን አንተ ማታ ቤት ስገባ ወገብህን አያምህም ወይስ ለምደኸዋል? ኧረ ስለለመድኩት እኔ ምንም አይለኝም። የፈረስ ጋሪን ትራንስፖርት ጨርሰን ወደ ባጃጅ ተዛወረናል። የኢትዮጵያ ከተሞች ያለ ባጃጅ ይታሰባሉ? በፍጹም። ከትልቅ እስከ ትንሽ ጠባብ ቦታም ቢሆን የገባች ህዝቡን ስታገለግል የቆየችው ባጃጅ ናት። እቺ ባጃጅ ከታክሲ ባልተናነሰ ብዙ ሰው ነው የሚጠቀማት። እንዲሁም ደግሞ ከአዲስ አበባ ውጭ ያሉ ከተሞች ላይ የባጃጅ ድምጽ ማለት የከተሞቹ ሙዚቃ በሉት በደንብ ነው ባጃጆች የሚጠቀሙት። ጽድት ያለ እንደውም አዲስ አበባ ላይ ያን ያህል ብዙ አይደለም። ሌሎች ከተሞች ግን በጣም ነው የሚጠቀሙት። እስቲ የባጃጅ ስራ እንዴት ነው ላንተ? የባጃጅ ስራ አድካሚም ነው አሪፍም ነው። ለባጃጅ ህይወት መቀየር ይቻላል፣ ከተሰራ ይቻላል። አሁን እንዴት ነው ከነዳጅ ውድነቱ ጋር እንዴት ነው? አሪፍ ነው። ያው ምንም አይደለም፣ እየሰራች ነው ይሞከር። በባጃጅ ስራ ማለት ነው ብዙ ወጣቶችን ባለ ስራ ያደረገ እንደውም ቤተሰቦቻቸውን ራሳቸውን የሚያስተዳድሩበት ትልቅ ስራ ነው። ከባጃጅ ትራንስፖርታችንን ጨርሰን አሁን ወደ ቀጣዩ ወደ ባስ አገልግሎት ልንሄድ ነው። ኢትዮጵያ ውስጥ አንጋፋ የሆነ ረጅም ጊዜ ያገለገለ አንበሳና ሸገር ባስ ነው። በእርግጥ ሁለቱም የአንድ ካምፓኒ ሆኖ በአንበሳ ባስ በሚል ስር ነው የሚጠሩት። ስለዚህ አሁን ወደ ባሳችን ሄደን እዛ ያለውን ደግሞ እንሞክራለን። አብዛኛው የባስን ትራንስፖርት የሚጠቀሙ ሰዎች ዝቅተኛ ገቢ ያላቸው ሲሆን እንዲሁም ደግሞ መካከለኛ ገቢ ያላቸው ሰዎች እንደ ሁለተኛ አማራጭ ይጠቀሙታል። ዋጋው ከሌሎች ትራንስፖርቶች አንጻር ዝቅተኛ ሲሆን አንዳንዴም ይህን ትራንስፖርት ለመጠቀም ረጅም ሰልፍ መሰለፍ ግድ ይላል። እንዲሁም ወጣቱ ለአዛውንቱ ቦታ በመልቀቅ ኢትዮጵያዊነት ፍቅር የሚታይበት የትራንስፖርት አማራጭ ነው። ይሄ ባስ ብዙ ዘመን ሲያገለግል የነበረ ባስ ነው። እንዲሁም ደግሞ በነዳጅ ብቻ የሚሰሩ ነበር የነበሩት። አሁን ደግሞ ሀገራችን እየዘመነች ስለሆነ በኤሌክትሪክ የሚሰራ እያገቡን። ለምሳሌ አሁን ይሄኛው በኤሌክትሪክ የሚሰራው ከነዛ ድምጽ የለውም። እዛ ባሶች ሞተር ጋር አካባቢ ከተቀመጣችሁ ድምጹ በጣም ነው የሚረብሸው። በባስ የነበረን ትራንስፖርት ጨረሰን አሁን ወደ ታክሲ ተሸጋግረናል። ወደ ትልቁ ትራንስፖርት ተሸጋግረናል። ሚኒባስ ማለትም ታክሲ። የኢትዮጵያ አብዛኛው ህዝብ ሙሉ በሙሉ ማለት ይቻላል የሚጠቀመው ትራንስፖርት ይሄን ነው፣ ታክሲ ነው። በቃ ኢትዮጵያዊነት ያለው እዚህ ጋር ነው። አጠገብ ካለ ሰው ጋር ታወራለህ፣ ትጫወታለህ፣ መረጃ ትቀያየራለህ። አንዳንዶችም ትዳራቸውን የሚያገኙት እዚህ ታክሲ ውስጥ ነው፣ እንዳሁኑ ሶሻል ሚዲያ ከመምጣቱ በፊት ማለት ነው። ብቻ በአጠቃላይ ደስ የሚል ኢትዮጵያዊነትን ባጭሩ በጠባቡ ገለጻት ካላችሁ ታክሲ ነው የሚመጣችሁ። ብዙ ነገር የምታዩበት፣ ለትልቅ ሰው ቦታ የምንለቅበት፣ ብቻ በቃ ኢትዮጵያዊነት ያለው ቦታ የት ነው? እዚህ ታክሲ ውስጥ ነው።
ታክሲ ከሰልፍ ይጀምራል። አንዳንዴ መሰለፍ ያደግማል፣ ግን የግድ ነው። መቼም ታክሲ ውስጥ ተጋፍቶ መግባትና ሁለት ወንበር ያለሱ መቀመጥ የተለመደ ነው። ረዳቱም የሞላ ሁለት ሰው ብሎ ሲጠራ መልስ ስጠኝ አትስጠኝ ያለን ስንጨቃጨቅ ታክሲ ውስጥ የተለጠፉ ጥቅሶችን ያነብን ስልናና እነዚህ ሁሉ የታክሲ ትውስቶቻችን ናቸው። አሁን ታክሲ ሞልቶ ጉዞ ተጀምሯል። እዚህ ውስጥ የሰው ግፊት ብቻ አይደለም፣ የሀሳብ ግፊትም አለ። አንዱ በስልክ ያወራል፣ ሌላው ስለ ፖለቲካ ወይም ስለ ኳስ ያወራል፣ ሌላው ደግሞ በዝምታ በመስኮት ወደ ውጭ ያያል። ረዳቱም የሰዎችን መዳረሻ ቦታ እየጠቀሰ የሚጣራበት ነው። ራሱን የቻለ አንድ ልዩ የታክሲ ጉዟችንን በሚገባ ጨርሰን አሁን ወደ ሜትር ታክሲ ተሸጋግረናል። ዘመኑ ተቀይሯል። አሁን እንደ በፊቱ በእግር ወይ በታክሲ አይደለም። ስልካችሁን አውጥታችሁ ጠርታችሁ ደጃፋችሁ ድረስ የሚመጣ የትራንስፖርት አገልግሎት ማለት ራይድ ወይም ደግሞ ኡበር ነው። እንዲህ ትራንስፖርት አሪፍ ደረጃ ላይ ያሉ ሰዎች የሚጠቀሙት ሲሆን ምቾት አለው፣ ፍጥነት አለው። እንደፈለጋችሁ ዘፈናችሁን እየሰማችሁም ሆነ በምቾት ያሰባችሁት ቦታ ነው የምትደርሱት። ዋጋው ግን ከፍተኛ ነው። ላይክ በፕራይቬት እንደ ብቻችሁን ስለምትሄዱ ዋጋው ከሌሎቹ ትራንስፖርቶች አንፃር ውድ ነው። ሆኖም ግን ከአገልግሎቱ አንፃር የሚገባው ትራንስፖርት አገልግሎት ነው። እንደገና ደግሞ ወጣቶች ናቸው እና ታዲያ ደግሞ ቤተሰብን የሚያስተዳድሩ ሰዎች ናቸውና በጣም ለብዙ ሰዎች ቤተሰባቸው ማስተዳደሪያ አሪፍ የገቢ ምንጭም ሆኗል። አሁን ላይ ትንሽ የነዳጅ መጥፋቱ ትንሽ ችግር ቢሆንባቸውም ግን ስቲል አሪፍ እየሰሩበት ያለ አገልግሎት ማለት ይሄ ነው። የሜትር ታክሲን ትራንስፖርት ጨረሰን ወደ ግዙፉ አየር መንገድ ተሻግረናል። በስተመጨረሻም ከምድር ወደ ሰማይ የኢትዮጵያ የአየር መንገድ ቀናት የሚፈጀውን ጉዞ በሰዓታት የቀየረልን የሀገራችን ኩሩ የሆነ ዘመናዊ የአየር መንገድ። እናም በአንድ ሀገር ውስጥ እንደዚህ ሰፊ ከእግር እስከ አየር በረራ ድረስ ያለውን የትራንስፖርት ልዩነት ማየት በጣም ደስ የሚል ነገር ነው። ከእንደገናም ደግሞ ትራንስፖርታችን ምን ያህል የተሻሻለ የዘመን እንደመጣ የሚያሳይ ቪዲዮ ነው ብዬ አስባለሁ። እናም እንደምታውቁት እኛ ገና ዩቲዩበር ስለሆንን በአየር መንገድ የመሄድ አቅሙን አላገኘንም። ነገርን ከጠየኳቸው ሰዎች ያገኘሁትን መረጃ ልንገራችሁ። በአየር በረራ መሄድ በጣም ደስ ይላል። ሆኖም አውሮፕላኑ ሲነሳ ያለው ስሜት በጣም ያስፈራል። ነገርን ከዳመና በላይ የሆናችሁ ስትሄዱ የሀገራችን ውበት ተራራውን፣ ወንዙን፣ ሸለቆ ስትሄዱ ፍርሃቱን እንድትረሱት ያደርጋችሁ። እናም ተፈጥሮን ያደነቃችሁ መሄድ በጣም ነው ደስ የሚለው። የኛ ሀገር የአየር መንገድ ደግሞ ከአፍሪካ አንደኛ ሲሆን ይሄ ራሱ አንድ ትልቅ የሆነ ኩራት ነው። እንግዲህ ዛሬ ከእግር መንገድ እስከ አየር በረራ ደስ ያለውን የኢትዮጵያን ትራንስፖርት አይተናል። እናንተስ የትኛውን ትራንስፖርት ነው በአብዛኛው የምትጠቀሙት? ብዙ ውስጥ ያላችሁ የትኛው ላይ ነው? እሱን ኮሜንት ላይ ያስቀምጡልኝ። እንዲሁም ቪዲዮ ከወደዳችሁት ላይክ እና ሰብስክራይብ ማድረጉን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ድረስ ቻው።